አሁን እኔ በቪዲዮ ላይ ሰራ ሙስሊም ወንድሙና እህቶቼ ስል ያዛመደን ነገር አለ። ክርስቲያንን እጠላለሁ እያልኩ አይደለም። ለኔ ግን በአንድ ሐሳብ በአንድ እምነት በአንድ ነገር ላይ የምናምን አካል ነው፣ ያ ወንድም ነው። ያ ሁሉ ወንድም እስልምና በሚለው ቢኖር ኢትዮጵያ ራሱ ተተነፍስ ነበር። ብዙ እስላም ሊኖር ይችላል፣ ግን ጥቂት ሙስሊሞች ሊኖሩ ይችላሉ በነገሩ ላይ በስነ ስርዓት የሚያራምዱት። እንዴት አድርገው ነው ዝም ብለህ አንዳንድ ዩቲዩብ ላይ አሁን ስለ ሷሃባዎች ታሪክ ዩቲዩብ ላይ ሰማለሁ። በእንደዚህ አይነት መንገድ ያራመዱትን ሃይማኖት እንዴት አንተ ዝም ብለህ ነኝ በማለት ታራምደዋል? እነሱ እኮ ህይወታቸውን ገብረዋል፣ ጊዜያቸውን ገብረዋል፣ ንብረታቸውን ይሄ ሴት ልጅ እየገደለ ከነ ህይወቷ ሲቀብር የነበረ አረብ በእስልምና እኮ ነው ክብር ያገኙት። ሰው እኮ አልነበሩም። ሴት ልጅ ከነ ህይወቷ እኮ ይቀብሩ ነበር። አሁን ዛሬ እንትናን ሳውዲ ላይ ማነች እቺ የጨፋሪዎች እያስገቡ ነው። እንደውም አንዷ ማነች አሁን ልትሄድ ነው ተብሏል ሳውዲ። እስልምናን እንዴት ነው ግን በጥንቃቄ የያዙት? እንዴት ነው ያራመዱት? እስልምና ምን አይነት ግብአት አመጣላቸው? ምን አይነት ይወሰጣቸው? እያንዳንዱ ሰው ዑምራ ለማድረግ የሚሄደው ሰው እኮ በአመት የሚያገኙት በቢሊዮን ዶላር እኮ ልጆቻቸውን፣ ህይወታቸውን፣ ሀገራቸውን እኮ አክብሮ እየያዘ ነው። እንዴት ይህንን እስልምና እርክሰት ይዛል? እንዴት ታስጨፍራለህ? ቀልቃላ ሴት አምጥተህ ስሟን ረሳኋት። አንድ ሴት ልትገኝ ነው። አንድ የሆነ ሴት መታ ጨፍራለች ጅዳ ላይ። አሁን ደግሞ አንድ ሌላ የተዘጋጀች አለ፣ ኮንሰርቶች ይዘጋጃሉ። አዎ ምንድን ነው? ስልጣኔ ነው እንዴ? ስለዚህ ቀስ እያሉ የሸረሸሩ በሙስሊም ሀገር ውስጥ በሸሪያ የሚተዳደሩ ደፋሪ አታገኝም፣ ሌባ አታገኝም፣ ምን አታገኝም። ስለዚህ ሰው ለህግና ለስርዓት ቢኖር ኑሮ በጥባጭ አይኖርም። ሃይማኖተኛ ሆነህ ለምሳሌ አንተ ሙስሊም ነህ፣ እኔ ሙስሊም ነኝ። ሁለት ሙስሊም ሆነን ደግሞ በሙስሊም ወንድማማቾች እንባባላለን፣ በክርስትና ወንድማማቾች ይባላሉ። የአማራ ሙስሊም አለ፣ የትግሬ ሙስሊም ደግሞ አለ። እስልምና ለጊዜው ቁጭ ታረግና ደግሞ አማራና ትግሬ ሆነ ደግሞ ትገዳደላለህ። የኦሮሞ ሙስሊም አለ፣ ክርስቲያንም አለ፣ ጴንጤም አለ፣ ሙስሊምም አለ። እስልምናው ለምን አላሸነፈውም? እንደ ቀልድ ነው የያዘው ማለት ነው። ክርስትናው ለምን አላሸነፈውም? ውሸት ነው፣ በትክክል አልያዘውም ማለት ነው። ስለዚህ እስልምናው የሚለውን ነገር ቢገዛ አማራና ኦሮሞነት ቋንቋ ነው፣ መገለጫ ነው። የባህል ትንሽ የለም፣ የባህል ትልቅ የለም። ያለባበስ መጥፎ ያለባበስ ጥሩ የለም። የአፍንጫ ኦሮሞ የአፍንጫ አማራ የሚባል የለም። አላህ ሁላችንንም ሰው አድርጎ ነው የፈጠረን። እስልምና ደግሞ ስትደርብበት በዚህ ማንነት ላይ የሰላም ደግሞ ሰው ትሆናለህ። ያ እያደረገ ከዛ ተከባብሮ በሃይማኖቱ መወያየት ምናምን ትችላለህ። ከዛ ተለያይተህ ሙስሊም ነኝ ወንድሜ ሙስሊም ብለህ ጠላት ሆነህ ደግሞ አማራ፣ ትግሬ፣ ኦሮሞ ምን ማለት ነው? መቼም ልሆን አልችልም እንደዚህ። መቼም አማራ፣ ትግሬ፣ ኦሮሞ ምናምን ማንነት አለ ብዬ አላምንም። አይደለም ኦሮሞ አማራ ማንነት ነው ብዬ ኢትዮጵያ ማንነቴ ነች ብዬ አላምንም። መገለጫዬ ነች፣ መታወቂያዬ ነች። ከሱ ውጭ ምንም ሌላ እንትን የለውም። ይሄንን ማንም ሰው በተለያየ መንገድ መጥቶ እኔ ጋር መከራከር፣ መወያየት፣ መጫወት ይችላል እንጂ እሱ አቋሜ እንዳለ ነው። የመቀየርም ሐሳብም የለኝም። በጣም እንደዛ ነው። ሰው መበላለጥ ካለበት ለፈጣሪ ባለው ቅርበቱ ይመዛል። በቃ እሱ ነው። እሱ ደግሞ ፕራክቲካሊ መኖር ይፈልጋል። አሁን እኔ ስለዚህ ነው አሁን እስልምና የሚለኝን ነገር በሙሉ ካደረኩኝ ከዚህ ጋር እንዳይዤ አንድ ነገር ልንገርህ። በጣም ደስ ይለኛል። አዎ ምንድነው ዑምራ መሄድን ታውቃለህ? እኔ ከልቤ ሁሉ ባዜ በዲቴል እናነሳዋለን። ከልቤ ስለተቀበልኩ ሁሉ ነገር ቀሊል ነው ያደረገልኝ አላህ። ጠረገው። አዎ የተጠራጠረኝ የለም። እንደዛ በጣም ሙስሊሞች ኢማናቸው በጣም በቃ አላህ ካልሆነ ለሰው ሂዳ የሚሰጠው እሱ ነው ብለው በጽኑ ስለሚያምኑ ሁሉ ሰው ተቀበለኝ እና ሁሉም ሰው እኔን የማገዝ ብዙ ነገር የማድረግ ምናምን ይፈልግና መዲና ላይ አንድ ታሪክ አየሁኝ ስለ ሁር ተራራ። በጣም እያንዳንዱ ታሪክ ላይ ሳይ እዛ ላይ የተሰማኝ ስሜት በቃ ደግሞ ስታለቀስ ያበሻ ይሉንታ የሚባል አለ አይደል? ከዛ ነገር ተገላገልኩ መስሎኝ ነበረ። እዛ ሲሄድ እዚህ ውስጥ የሰባ ሰው ይሄ ሶስቱ
የሐምዛና 2 ሌላ ሰዎች በጣም ታዋቂ ሰዎች ቀብር እንዳለ 3 የሌሎች ደግሞ 67 ሰው ደግሞ እዛ ቀብር አንድ ላይ ቀብር አለ። ሾክ አደረኩኝ እና በዚያ ጦርነት 70 ሰው ሞቷል። እና ምንድነው ብዬ ታሪኩን ስሰማ የነገሩን ታሪክ ካለመታዘዝ የመጣ ነገር ነው። እና ኡስታዙ የሚያስተምረን ትምህርትና ታሪኩ ጋር አይጣጣምም። አዲስ እስላም ነኝ። በእስልምና እጅ አንስቶ መጠየቅ ይኑር አይኑር አላቅም። እኔ ምንድነው ማድረግ ያለብኝ? ግን በቃ እዛኛውም ደግሞ ሌሎች የጉዞ ወኪሎች አሉ። እዛኛውም ጋር ሲሄድ እዚሁ ነው ኡስታዝ የሚያወራውን ነው የሚያወራው። በጣም እንደው ምንድነው የሚሻለኝ? ምን አልኩ በቃ አሁን እንደዚህ እስከ መቼ ነው የምገፋው? በጣም የገጠመኝን ነገር ነው የምነግርህ። ለማንኛውም እስከ መቼ ነው እንደዚህ የምገፋው? በቃ ነፃነቴን ተበላሁ ማለት ነው። ቀፈሪ ልሆን ነው። የሚያወራው ነገር ልቤን አልነካኝም። የሆነው ነገር ከታሪኩ ጋር ለኛ የሚሆን ትምህርት አይሰጠንም። ስተታቸውን ጀግንነት አድርጎ ነው የሚነግረን። አለመጣልኝ አለ በቃ አልዛመድልኝ አለ። በጣም ምክንያታዊ ሰው ነኝ። እቺን እንደዚህ አድርጎ ቢያወራት በውስጥ እመኛለሁ። ይሄ እኮ እንደዚህ ብሎ ቢያወራው እኮ ከዛ ጠጋ ብዬ ኡስታዞችን ተዋወቅኳቸው። ራሴ ሰውን መፈተሽበት መፈተሽ አለኝ። ይሄ ሰውዬ ምን ያህል ነቃ ያለ ነው፣ ለመወያየት ለማዳመጥ ምን ያህል ዝግጁ ነው። ዝግጁ ሰው አጣሁ። እኛ ጋር የነበሩት በጣም እንግዲህ አብረው ሊያስጎበኙ ከሄዱ ሰዎች ዝግጁ ሆነ ልብ አጣሁ። በቃ እስቲ ነቃ ካለ እንደዚህ ያወራዋለሁኝ፣ ካልሆነ ደግሞ አርፈ ተቀመጥም ሊልህ ይችላል። የሚጠብቅህን ነገር አታውቅም። ያን የማስተናገር ችግር የለብኝም እኔ ግን የማዳመጥ እንትናቸውን ብናገር ደግሞ ይሄ ኢትዮጵያዊነት መምህር ተብለህ ተጠርተህ ስል እዛኛውም ቢሄድ እዚህኛውም ቢሄድ በቲክቶኩም በምኑ የሚወራው አንድ አይነት ነው። እና ዳውድ አልኩት አብሮኝ ይሄ ነበረው ለማን ልተንፍስ ሀጂ አልኩት እኔ ይሄ ትምህርት አልገባኝም አልኩት። የሚያወሩን ታሪክ በጣም ልብ የሚሰብር የሚያሳዝን አንገት የሚያስደፋ በቃ ሰዎች ይሄ ኢያማኖች ምን ያህል ጨካኞች እንደነበሩ ግን ሰው እንዴት ረሱልን ማዳመጥ ካልቻለ አሁን እንዴት እኛ ፈራሁኝ አልኩት። በቃ እሳቸው እንዲህ ብለዋል ተብሎ ቁርአን አንብበን ምን ኖር ይመስልሃል አልኩት። ሰው ቀጥታ ላይቭ በጣም ከሚወዳቸው ነብይ ትእዛዝ ተቀብሎ መተግበር ካልቻለ እንዴት ነው እኛ ቁርአንን አንብበን ሐዲስ አንብበን ከሰው ተምረን እስልምናን የምንኖረው አልኩት። አየ ስሜታዊነት ምን ያህል ዋጋ እንዳስከፈለ። 70 የሰው ቁጥር ትንሽ ነው ታውቃለህ። ሐቅ ይዘዋል፣ አልዘረፉም፣ አላጭበረበሩም። ሙስሊም ለምን ለአንድ አላህ ትገዛላችሁ ነው? ለምን አላህ አንድ ነው መልእክተኛ መሐመድ ነው? ለምን ሌላ ጠብ የላቸውም። እነዚህን ሰዎች ይሄንን አምኑ የተከተሏቸውን ረሱልን እነዛ 50 ቀስተኞች በሚገርም መንገድ ነው የነገሯቸው። ፍርሃት እንዳይመጣ እኔ በጣም ማንም ያስተማረኝ የለም፣ ከልቤ የተረዳሁትን ነው የምነግርህ። ቀጥታ ለምን አልነገሯቸውም የሚል ሐሳብ አሰብኩኝ። ካሊድ ያኔ አልሰለመም አይደል? ጦረኛ ነው፣ እነዛ ተቃዋሚ ሆኖ ነው የሚዋገው። በጣም ጀግና ነው ካሊድ፣ አስፈሪ ነው። ሰራዊቱ ተንኮሉ አቅሙን ያውቁታል። ረሱል በጣም የሚገርሙ በቃ ስትራቴጂ ጦረኛ መሪ እኮ ናቸው። የሚገርሙ ነው። ዝም ብዬ ወደ ሌላ ነገር እንዳልገባ የእሳቸውን ህይወት ደግሞ ስታወራ ሌላ ታሪኩ ስለምትገባ ብንሸነፍም ብናሸንፍም ሬሳችንን አሞራ እንኳን እንደዚህ ቢለቅመው ውጤቱ ምንም ሊሆን ይችላል። በጭራሽ ይህንን ቦታ እንዳትለቁ። ይህንን ያዘዟቸው። አዎ ከማስጠንቀቂያ ጋር ምን አለከው። ድል ብናደርግም እኮ አሉ። ድል ማድረግ ሌላ ጉዳይ ነው፣ መሸነፍ ሌላ ጉዳይ ነው። ድልም እኮ አሉ። ድል እንኳን ብናደርግ በአሞሮች እንኳን እየመጡ ስጋችን ቢለቃቀሙ እርዳታ ለመርዳት እንዳትወርድ፣ ይህን ቦታ እንዳትለቋል። ይሄንን ያሉት እስማኤል አይደለም፣ ተድላ አይደለም፣ ሷሃባዎች አይደሉም። የአላህ መልእክተኛ ነው ይሄን የተናገሩት። ስሜታዊነት ምን ያህል ጎጂ እንደሆነ፣ ስሜታዊነት ሰው እንዴት እንደሚያሳጣ፣ አለመታዘዝ ከአላህ እንዴት ዋጋ እንደሚያስከፍል በዛ መንገድ ላይ ያየሁት። ተደነክ በጣም። አዎ እንደተባለውም ለምን ቀጥታ አልነገሩም ረሱል ብዬ ሳስብ
ፍርሃት ቢጨመርባቸው ሳይ ወታደር ስለሆንኩ የወታደር ስነ ልቦናው መጠበቅ አለበት። አንድ ወታደር ለምሳሌ አንድ አዛዥ የወታደር አዛዥ መገናኛ ደግሞ የሚባል አለ። ሬዲዮ የሚይዙ በአዛዡና በሌሎች አዛዦች መካከል የጠላትን መረጃ ሰርቀው ምን ብለው መልእክት የሚያስተላልፋሉ። አንድ ወታደር በፈለገበት አይነት መንገድ እየተረታ ቢሆን የአዛዡ ቶን እንትን መሆን አለበት፣ የጀግና ድምፅ መሆን አለበት። የሚያወጣው ድምፅ አንድ ሬዲዮ መልእክት መገናኛ የሚያስተላልፍ የተረበተበተ ድምፅ ያወጣ፣ እንደተሸነፉ አይነግራቸውም። መሸሽን እንደ አማራጭ ተደርጎ ወደ ኋላ ያፈገፍጋሉ። እንደዚህ እየተባሉ በጭራሽ በመገናኛ እንደዛ አይነት ድምፅ ያተለ ይሄንን ጠላት ጠልፎ ሰማው ማለት በቃ ትበላል። ስነ ልቦናህን አግኝቶታል። ካሊድ በእንደዚህ አይነት አቅምና ችሎታ አለው። ይሄን ያህል ሰራዊት ይዟል። ይሄንን ተራራ ብትለቁ በዚህ በኩል መጥቶ ድል ያደርግ ይጨፈጭፈናል ቢሉ የሚዋጋ ሰው ሊኖር አይችልም። ፍርሃት ይነክሳል በእነሱ። ለዚህ ነው የሚገርሙ የጦር አመራር ናቸው ረሱል። የሚገርሙ ባል ናቸው። የሚገርሙ ነጋዴ ናቸው። የሚገርሙ ሽማግሌ ናቸው። በጣም የሚገርሙ በዚህ በአሁን በ21ኛው ክፍለ ዘመን የሌለ የሰለጠነ ህይወት ሲኖሩ የነበሩ ሰው ናቸው። ማን ነው አሁን አንድ ሙስሊም ከሚስቱ ጋር ሻወር የሚወስድ? ማን ነው ሴት ልጆችን አቅፎ ሽኮኮ ብሎ የሚያጫውት? አሁን የፈረንጅ የህፃን መብት ምናምን አየርኩ የ1400 ምናምን ዓመት የተኖረ ነው። ያንን ስትራቴጂ እንዳትልቁ። ስሜት ግን መጥፎ ስለሆነ ጀብደኝነት ነውር ስለሆነ ቦታቸውን ለቀው የጠላትን ምርኮ ለመለቃቀም ሲሉ ካሊድ የሚጠብቀው ነገር ተሳካለት። ብዙ አጎታቸውን ጨምሮ ብዙ ወንድሞች በረሱል ቦታ ሆነ አስበዋል። ምን ያህል ሰባ ተዋጊ ምን ያህል ሀዘን እንደሚሰማቸው በጣምም አዝነው ነበር ይባላል። ምን ያህል እንደሚያዝኑ። ስለዚህ አሁንም ይሄ ስሜታዊነት ብሎ አንድ ኡስታዝ ቢያስተምር ግንባሩን ሄጄ ሰማው ነበር። ትልቅ እውነት ነው። እስልምና ዋጋ ተከፍሏል። ይሄ ግን በስሜታዊነት የረሱልን ትእዛዝ ባለመከተል ምክር ባለመስማት የመጣብን አደገኛ ሰባ ወንድሞች አተናል በስሜታዊነት። ስለዚህ በአካል ሰው ሆኖ ሰው እምነት በአካል የነበሩ ሙስሊሞች የረሱልን ምክር ሳይሰሙ የከፈሉት ዛሬኛ ቁርአን የሳቸውን አንብበን ምን ያህል በዛ ነገር ላይ አምነን የሚኖር እድል ፋንታ ይኖረናል አልኩት። በቃ ስሜታዊነት ምን ያህል ዋጋ እንደሚያስከፍል አየህ። በጣም ዛሬም ድረስ ይመጣል። ለዚህ ነውና ከዛ ምን የሚል ነገር ነገረኝ። በቁጣ በዚህ በምናምን ባህል የስሜታዊነትን ራስን መቆጣጠር ምን ያህል በእስልምና ሊቅ እንደሆነ ራሱን የሚገዛ በቁጣ መሃል ራሱን የሚገዛ በዛን ሰዓት በነዛ ስሜታቸው መሃል ራሳቸውን ቢቆጣጠሩ እና ብለህ ከዛ ውስጥ ደግሞ ለማበርታት ይሄን ተከትሎ 3 ሰዎች ግን ተቃውመዋል አይደል? ረሱል አትልቀቁ ብለዋል። እንጠብቅ፣ አስተዋል እንጠብቅ። አየህ ተረፉ አልተረፉም? ረሱል ይሄን ነገር አትልቀቁ ብለዋል። ቦታ አትልቀቁ ብለዋል። ምንም ቢፈጠር ብለዋል። 4 ነጥብ አድርገው ነው የተናገሩት። ፕሊስ አሉ። ከነዛ ከ3 ውጭ ሌሎቹ ወርደዋል። የሚሰማ የለም። ግን ችግሩ እንኳን እነሱ ሊሰሙ ራሳቸው ነብዩ ተናገረው ካልሰሙ እንዴት እነዚህን 3 ሰዎች ይሰማሉ? የነዛን ሰዎች ኢማን የነዚህ ወንድሞቻችንን ስተት ዛሬ ደግሞ አሁን እኛ ያለንበት እስልምናን የሚለንን አድርጉ የሚለንን ባለማድረግ አድርጉ የሚባለንን በማድረግ አታድርጉ የሚባለውን ባለማድረግ ለአላህ ያለንን በህይወት መግለጥ የምንችለው በዛ ነው እንጂ አላህ አድርግ የሚልህን አታድርግ የሚልህን ደግሞ እያደረክ እስላም ነኝ ብትል ምን ጥቅም አለው? ስለዚህ ሰው እስልምናን በትክክል ቢኖር ሃይማኖቱን በትክክል ቢኖር ብጥብጥ የሚባል ነገር አይኖርም። ጥላቻ አይኖርም። ተንኮል አይኖርም። ህስድነት አይኖርም። ዝም ብለህ እኮ አንተ በቃ እኔ እስላም ባይሆን እንኳን የረሱልን ህይወት ታሪክ ብቻ ስታነብ ሌላ ታሪክ አንዱ ባይዘው ቅድም በመሃል ላነሳለህ ነበረ ትንሽ ስለሳቸው በፊት የነበረህን እምነት ትንሽና ያው አይ ቲንክ ሊሰፋ እንደሚችል ይሰማኛል። ግን ትንሽ ነገር ባውቅ ደስ ይለኛል። ትንሽ ነገር በፊት የነበረህ ስለሳቸው ምን ታምን ነበር? የእውነት ነው እኔ በቃ እንትን እኮ ነው አንድ
እስልምና ኮፒ ነው ብዬ ነው የማምነው። ኦኬ ከክርስትና እንትን ሞዲፋይ አድርጎ ስም በመቀያየር የሆነ አንድ ብልጥ መሐመድ የሚባል ብልጥ በዛን ዘመን የነበረ ስማርት ብልጥ ሰው ማንበብ መጻፍ አልችልም ብሎ ግን አደገኛ አዋቂ አድርጌ ነው የምቆጥረው። በነገራችን ላይ ስማርት እንደሆነ ይሰማል። ስማርት እንደሆነ እንዴት ትቀልዳለህ እንዴ? ሰውን ኮንቪንስ ማድረግ የሚችል ማለት ምንም የማያምን የነበረን ህዝብ ጣዖት የሚያልክ ሰው ጌታ ነው የሚል ዝም ብሎ ለዛም ለዚህም ለድንጋዩም ለምንም የሚሰግንህን ህዝብ አንቅቶ ሰው አድርጎ በስራም በምንም ውጤታማ ያደረገ መሪ ሆነ እኮ። ከተራ ነገር ተነስቶ እኮ መሪ ሆነ። ዝም ብለህ ይሄ ሰው ስማርት ነው። ነብይነቱን ትተው ባለ ነብይነት በጭራሽ አይታሰብም። በቃ ይሄ በቃ በጣም ስማርት ሰው ነው። በቃ ልክ ዘው አሁን ዝም ብሎ ሃይማኖት እንደሚፈለሰፈው ከራሱ እግዚአብሔር ነው አላህን የላከኝ እንደዚህ ብሎ ተቀብሎ ብዙ ተከታይ ያገኘ። ሁለተኛ በክርስትና ብዙ የሚከለከሉ ነገሮች አሉ። እስልምና የሚቀበላቸውም አይመስለኝም ነበር። ለምሳሌ ክርስትና ቀኝህን ሲመታ ግራህን እንደዚህ ምናምን አንዱን ሲሰጥብህ ሌላ ጨምርለት፣ አንድ ሴት ብቻ ማግባት የክርስትና እንጂ እነ አብርሃም እነ ሎጥ ብዙ ሚስቶች እንደነበሯቸው ምናምን አታውቅም። የሚነገርብን ነው። በእኛ ትልቁ ችግሩ አንድ የሆነ ሰው ይቆማል የሚከተትብን የማንበብ የመጠየቅ ምናምን ባህል የለንም። ስለዚህ በጣም ኋላ ቀር ሴት የሚበድሉ እንዴት ሰው 7-8 ሴት እንዴት ያገባል? እንዴት 6 ዓመት ልጅ እንዴት ያገባል? እንዴት ሽማግሌ ያገባል? ምናምን እያልክ ጥላቻ ሳይሆን ጥላቻ እኮ ጥሩ ነገር ነው። የመውደድ እድል ይኖራል። ከባድ ንቄት አለ። ልክ እንደ ሃይማኖት አለመቁጠር። በነገራችን ላይ በታሪኩም ውስጥም እንደዛ ነው። እስልምናን እንደ ሃይማኖት አይቆጥሩም ነበረ ነገስታቶችን ያሉት የተደረገ ታሪክ ነው። እና የህይወት ታሪካቸውን ሳነብ ዝም ብለህ እንደ ሰው መሆን የምትፈልገው ነው። ሐምብልነሳቸው የተቃራኒ ሆኖ እንዴት ታገኘዋለህ? በጭራሽ ስለ ነብዩ መሐመድ የነበረን እውቀትና ግምት ግልብጥ እኮ ነው ሆኖ ያገኙት። ለሴት ልጅ ያላቸው አክብሮት፣ ለእናታቸው ያላቸው አክብሮት፣ ከሰዎች ጋር እንዴት እንደሚገቡ፣ እንዴት ተራማጅ ሰው እንደሆኑ የሚጠየቁ የሚመልሱ፣ ትሁት፣ የሚገርሙ አባት፣ የሚገርሙ ባል፣ የሚገርሙ የጦር መሪ፣ ሌላ ተቃራኒ ሞር ደግሞ በቃ ስለ ያንን እያወኩ በመጣው ቁጥር በጣም ይሄ በአካል ሆኖ የምታያቸው ሰው ፊል ታደርጋለን እስኪሰማ ድረስ። አንዳንዴ የህንድ ፊልም አይተህ ታውቃለህ? ቁጭ ብለው ህልም ሀሳብ የሚያዩ ልክ እንደዛ ጽሁፉን ህይወት ታሪካቸውን ስታነብ ትገጣጥመውና ልክ በአካል እየነካሃቸው ምናምን እስኪመስልህ ድረስ ነው የሚገዛ። ዝም ብሎ እንኳን ፍልስፍና ቢሆን ሰው እንደዛ አለመሆን የማይፈልግ ካለ ጤነኛልና ሰው ምንድን ነው የምለው ያንብቡ። ከሰው የሰማነውን ይተውና ያንብቡ። ይተው። እስልምናን ይጠይቁ፣ ያንብቡ። እስላም መሆን አይጠበቅባቸውም። እስልምና ምንድን ነው የሚለው እስልምናን ያንብቡ። የነቢያቶች ሚና ስራ ምንድን ነው፣ እንዴት ነበር ሲኖር የነበሩት ያንብቡ። ከሰው ወጥተው አሁን ማንም ሰው መጠይቅ አያስፈልግም። እዚህ ጋር ጭነህ ማንበብ ትችላለህና የነበረኝ ንቄትና እንትን ግልብጥ ነው የሆነው። በክብር ተተክቷል በሚገርም ሁኔታ። እና እዛ ነው ይሄ ሃይማኖት በራሱ መጥፎ ሳይሆን ሃይማኖተኞቹ ናቸው ስለማይኖሩት አገር እየተበጠበጠ ነው፣ ዓለም እየተበጠበጠች ነው። እኛ ሰላም እያጣን ነው። አሁን የምንሰራበትን የምናመርትበትን ለመሳሪያ ለምናምን የሚፈጀውን ጊዜ ወደ ልማት ብንቀይረው ምን ያህል ሰላም ይሆን ነበረ እንጂ ሁሉም ሰው ሃይማኖቴ ይላል፣ ተደብቆ ደግሞ ነገር ይበላል። ሁላችን የሰለጠን ሰው ብንሆን የሰለጠነ ህግ ቢኖረን መንግስትንም እኛንም እኩል የሚገዛ ሁላችን የምንፈራው የምናከብሩ። ለምን ኢትዮጵያ ሃይማኖት ሀገር አይደለችም? የእስላም ሀገር አይደለችም? የጴንጤ ሀገር አይደለችም? ኦርቶዶክስ ሀገር አይደለችም? ይሄ ዝም ብሎ ወሬ ነው እሱ። ኢትዮጵያ የኢትዮጵያውያኖች ሀገር ነች። እስላም በእስልምናው ቢተዳደር ራሱ በስርዓት ቢኖር፣ ክርስቲያኑ የሚለው በራሱ ሃይማኖት የሌለው ሰው አሁን ብዙ ይሄ ሲበጠብጥ አይተህ ታውቃለህ? ለዛ ነበር እነሱ የሚማርኩኝ የነበሩት። ሎጂካል ናቸው፣ በምክንያት ነው የሚያምኑት። እንዲህ ነኝ እንዲያ ነኝ ብለው አይበጠብጡህም። የሚጠይቁ ጥያቄ የለም። አሁን እኛ ፖለቲካናችንም የሰለጠነ አይደለም። መወያየት አንችልም። ሰው መጥቶ የምናደደው ለምንድን ነው?
እዳ አማራ ምናምን ይላል አንዱ ቲክቶክ ላይ መጥቶ፣ አንዱ ደግሞ ኦሮሞ ምናምን ይላል። ነኝ ያለው ነገር ያሰቃየዋል። በአፍንጫ እንዴት ሰው አይቀልድም? ግን ሬ ሃይናም ምናምን ብሎ አይሰድብህም። በሌለ ነገር ላይ ለምን የሌለን ነገር አዳብረህ እኔ ነኝ ብለህ ስለያዝከው የሌለ ነገርህ ሲነካብህ አንተ ስለሆነ ያመጣኸው ትበሳጫለህ። ሰው ትገላለህ። በአና በኦ እንዴት ሰው ይጋደላል? ሁሉም እኮ ፊደል ውስጥ እኮ ነው ያሉት። አም ትም ኦም የሚለውም እኮ ፊደል ውስጥ እኮ ነው ያለው እንጂ አሁን የኦሮሞ ልብ ምት የሚባል አለ? የአማራ ልብ ምት የሚባል አለ? የልብ ስራ ለሁሉም ህይወት የሚሰጥ ነው እንጂ አሁን ልብ ስትተኛ ለሁሉም አካልህ ህይወት ይሰጣል። ይሄኛው ግን አእምሮ ላይ የተጫነብህ ነገር ግን ስትተኛ ትረሳዋለህ። ስትነሳ ነው ነገር የምትበላው ቅድም እንዳልኩ። ስለዚህ ሰው በሃይማኖቱ ቢኖር ሃይማኖቱ የሚለውን ቢያከብር አገር ሰላም ነው የምትሆነው፣ አትበጠበጥም። ሁላችንም ማጭበርበር ብናቆም፣ መዋሸት ብናቆም። ታውቃለህ አሁን ስለ እስልምና ሚዛን ላይ ያለ ነገር አለ፣ ንግድ ላይ ያለ ነገር ሁሉ ሰው እንዴት እኩል ማስተናገድ እንዴት እንዳለባቸው። ከሚሰበስቡት ንግድ በአመት ዘካ ቢሰጡ ሰደቃ ቢያወጡ ድሃ ይኖር ነበረ? በነገራችን ላይ ተደላየ አላህ እንደው ላቋርጠህና ሐሳቡ ኮምፕሊትሊ ስለሚገናኝ ነው። አሁን በእስልምና አምልኮ ብለን የምንጠራው ነገር አሁን ብዙ ሰው አንደርስታንድ ሊያደርግ የሚችለው አምልኮ ሲባል ሰላትን ሊያስብ ይችላል፣ ጾም ሊያስብ ይችላል፣ ምናምን ሊያስብ ይችላል። እነዚህ ፕራክቲካሊ የምናውቃቸው አምልኮች ናቸው። ነገር ግን ቅድም እንዳልከው ሰውን አለመስደብ፣ ዝሙት አለመስራት፣ ሚዛን አለማጉደል ምናምን በሙሉ አላህ ቁርአን ላይ አምልኮ ብሎ የሚገልጻቸው ተግባራት ናቸው። አሜዚንግሊ አምልኮ ማለት አላህ ለምሳሌ ሰላት አለ አይደል? ሰላት አምልኮ ነው። ሰላት ግን ፋይናል ጎሉ ጎንበስ ቀናው ሳይሆን ሰዎች ከመስጂድ ከወጡ በኋላ ሚዛን እንዳያጎድሉ አላህን ማስታወሻ ነው። ጌታ እንዳላቸው ሳምቲንግ የሆነ የሚመለከታቸው አካል እንዳለ እንዲያስታውሱ በቀን 5 ጊዜ እንዲሰግዱ ተደረገ እንጂ ኢትስ ናት ዘ ፋይናል ጎል። ፋይናል ጎሉ እዛ ሄዶ ሚዛን አለማጉደል ነው። ፋይናል ጎሉ ፍትሃዊ መሆን ነው። ፋይናል ጎሉ ሰዎችን ማክበር ነው። ፋይናል ጎሉ ሰዎችን ማክበር ነው፣ መውደድ ነው። ነገር ግን ሰው ይዘነጋ የለ እንዳይዘነጋ ግን አምላኩን ማስታወስ ስላለበት ኢንሳም ወይ ሰላትም ብንል ጾምም ብንል አላማቸው ፋይናል ጎላቸው ቅድም ያልከውን ነገር በሙሉ ማምጣት ነውና ፍትሃዊነት፣ ሚዛን አለማጉደል። እኔ ለይቼ ለሙስሊም አይደለም ሚዛን ማጎለው ማላጎለው። አየ ፋይናል አውትፑታቸው ለሰው ነው። ቀደም እንዳልከው አንተ ማለት ነው ለሆነ ብሔር አይደለም፣ ለሆነ እምነት ተከታይ አይደለም፣ ለሰው ነው። ሰው ሚዛን አያጎልም ሲባል ሙስሊሞች ሲሆኑ ብቻ አይደለም፣ አየ ለሰው ዘር ነው። ሶ አላህም አምልኮ ብሎ ያስቀመጣቸው ነገሮች ኢቭን አሜዚንግ በጣም ነው የሚገርመው። ፋይናል ዴስቲኔሽናቸው ማረፊያቸው ሰው ነው፣ ሰውን ማገልገል ነው።